ሰላም እንዴት ናችሁ? በዚህኛው ክፍል ላዘጋጅላችሁ አስቤው የነበረው የካፕከት ውስጥ እንዴት አድርገን ፊልተር እና የከለር አድጀስትመንትን መስራት እንችላለን የሚለውን ነበረ። ሳስበው ግን ይሄ ክፍል በሁለት ቢከፈልና አንደኛው ቴዎሬቲካል ፓርት ቢሆን ሁለተኛው ደግሞ ስቴፕ ባይ ስቴፕ ካፕከት ሶፍትዌራችን ላይ መስራት ብንችል የሚል ሐሳብ መጣልኝ። ስለዚህ የመጀመሪያው የቴዎሬቲካል ፓርቱን ቀድመን ብናየው የተሻለ ነው የሚል ሐሳብ ስለመጣ ይሄንን ላስቀድም አስቤያለሁ። ዛሬ የምናየው እንግዲህ ፊልተር ወይንም ፊልተሮች ምንድናቸው የሚለውን ነገር እንዲሁም የከለር ግራይንዲንግ የሚባለውን በየትኛውም ቪዲዮ ኤዲቲንግ ውስጥ የሚሰሩ ስራዎች ናቸው። የእነዚህን ምንነትና አይነታቸውን ጥቅማቸውን እናያለን። ፊልተር የምንለው ፊልተሮች አስቀድሞ የተዘጋጁ የቀለም ፕሪሴቶች ሲሆኑ በቪዲዮ ላይ በአንድ ጊዜ የተለየ ድባብ ወይም ስሜትን ለመፍጠር ይጠቅማሉ። ለምሳሌ የሬትሮ የሚባል አለ፣ የኔቸር ወይም ደግሞ ሙቪ የሚባሉ የተዘጋጁ የቀለም ፕሪሴቶች ሲኖሩን መሰረታዊ ማስተካከያዎችም አላቸው። እነዚህ የቪዲዮ ብርሃንና መሰረታዊ ቀለም ለመቆጣጠር የሚያገለግሉት የፊልተር ፕሪሴቶች አንደኛ ብራይትነስ የምንለው አለ ወይም በአማርኛ ብሩህነት ይባላል። የቪዲዮን አጠቃላይ የብርሃን መጠን ለመጨመር ወይም ለመቀነስ የሚያገለግል ሲሆን ኮንትራስት ወይም ንጽጽር የሚባል ደግሞ አለ። ይሄ ጨለማማና ብሩህ በሆነ ቦታዎች መካከል ያለውን ልዩነት ለመፍጠር የሚያገለግል መቼት ወይንም ደግሞ ሴቲንግ ነው። ሳቹሬሽን የሚባል አለ። ይሄ እርካታ አይ ዶንት ኖ በአማርኛ ምን ሊሆን እንደሚችል ግን ሳቹሬሽን ይለዋል እዚህ ሴቲንግ ላይ። የቀለሙን ጥንካሬ የሚጨምር ሲሆን ቀለሙ ደማቅ ይሆናል ማለት ነው። ይሄ ማለት የቀለሙ ጥንካሬ ጨመረ ማለት ደማቅ ሆነ ማለት ሲሆን ሲቀንስ ደግሞ ወደ ጥቁር እና ነጭ ያደላል ማለት ነው። የሃይላይት የሚባለውን ደግሞ ስንመለከት ይሄ ደማቅ ብርሃን ነው። በቪዲዮ ውስጥ ያሉ በጣም የበሩ ነጭ ቦታዎች ብቻ ለመቆጣጠር ስንፈልግ ይሄኛውን ሴቲንግ እንጠቀማለን። ሌላው የሻዶ ወይንም ደግሞ ጥላ በቪዲዮ ውስጥ ያሉ ጨለማ ቦታዎችን ለደማቅ ወይም ይበልጥ ለማጨለም ወይም ለማድመቅ ወይንም ደግሞ ይበልጥ ለማጨለም ስናስብ የሻዶ ወይንም ጥላ እናደርጋለን። ሌላው ቴምፕ የሚባል ወይንም ደግሞ ቴምፕሬቸር የሚባል ሲሆን ይሄ ቪዲዮውን ወደ ሰማያዊ ቀዝቃዛ ክላውድ ወይም ወደ ብርቱካናማ ሞቅ ያለ ዋርም ለመቀየር ስናስብ የምንጠቀመው ነው። ሌላው ሁ የሚባል አለ። ይሄ ሁ ማለት ባጭሩ ቀለም ማለት ነው። አጠቃላይ የቪዲዮውን የቀለም ጥላ ወይንም ቲኒት ለመቀየር የሚያገለግለን ነው። ሌላው ሶስተኛ የላቁ የቀለም ማስተካከያዎች ወይንም ደግሞ አድቫንስ ቱልስ ብለን የምንላቸውን እናያለን። እነዚህ የኤችኤስኤል የሚባል አለ። ኤችኤስኤል የምንለው ኤች የሚለው ሁ ወይንም ቀለም ያለው ሳቹሬሽን እና ሉሚናንሲ ተብሎ የሚታወቁትን ሐሳቦች ይወስናል። ይህ ክፍል እያንዳንዱን ቀለም ለብቻው ለመቀየር ሲያስችለን ለምሳሌ የሰማዩን ቀለም ብቻ መቀየር ቢፈልጉ የሰማዩን ብቻ እንዲቀይሩ የሚያስችሉት ነው። ሌላው ደግሞ ሁ ብለን የምንለውን አንድ ባንድ ስናያቸው ሁ ቀለሙን መቀየር ለምሳሌ አረንጓዴውን ወደ ቢጫነት፣ ሳቹሬሽን ደግሞ የዚያን ቀለም ጥንካሬ መጨመር ወይም መቀነስ፣ ሉሚናንሲ የሚባለው የዚያን ቀለም ብርሃን መጨመር ወይም መቀነስ። ያው እንግዲህ አንዱ ብርሃንን ነው፣ አንዱ ቀለምን ነው፣ አንደኛው ደግሞ ቀለሙን ወደ ሌላ ቀለም መቀየር እንደማለት ነው። ከርቭስ የሚባል ደግሞ አለ። ከርቭስ ብለን የምንለው በመስመር ወይንም በግራፍ አማካኝነት የቪዲዮውን ነጭ፣ ቀይ፣ አረንጓዴና ሰማያዊ ቀለሞችን ብርሃንና ጥልቀት በከፍተኛ ሁኔታ ለመቆጣጠር የሚጠቅመን ነው። የከለር ዊል የሚባለው ነው። ይሄ ምንድነው? በሶስት ዋና ዋና ክፍሎች ይከፈላል። አንደኛው ሻዶ፣ ሚድቶንስ እና ሃይላይት ይባላሉ። ሻዶ የምንለው የጥላ ቦታዎችን ቀለም ለመቀየር የሚያገለግለን ነው። ሚድቶን የምንለው ደግሞ መካከለኛ ብርሃን ያላቸው ቦታዎችን ቀለም ለመቀየር የሚያገለግለን ሲሆን ሶስተኛው ሃይላይት ደማቅ ቦታዎችን ቀለም ለመቀየር የሚያገለግለን ነው። እንግዲህ በዛሬ ይሄን ያህል ካየን በሚቀጥለው ክፍል ደግሞ የምናየው ምንድነው እንዴት አድርገን እነዚህን ከለሮች ፕራክቲካሊ መጠቀም እንችላለን የሚለውን ስቴፕ ባይ ስቴፕ እናያለን። የዛሬው የነበረን ክፍል ይሄን ይመስላል። የሚቀጥለው ክፍል እንዲደርሳችሁ ደግሞ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ያለፈውንም ትምህርት ደግሞ ያላያችሁ ካላችሁ ወደ ኋላ ተመልሳችሁ እዩ እላለሁ። አመሰግናለሁ።